አልገባም ውጣ ልሺ የእናቶቻችን ብልሃት ባሎቻቸው ሲሳደቡና ዱላ ሲያነሱባቸው ወደ ማጀት ይገባሉ ከዛ ወንድ ልጅ ማጀት መግባት የለበትም ይላል እኔ ምልሽ ግን ዳጣዬ ኤቢ ምስለቃቸው አይመስለኝም አሁንም እኮ ትዬ ስለያዘቻት ነው ዝም ያለችው ትናገር ሰላም ትናገር እኔ ምለው ግን የእውነት ስልኳን አጥፍታችሁባታል እንዴ ሰላም ታዩ እስኪ በቃ እኔ ምልሽ አቢጌል ምን ሆና ነው ልታናግረኝ ፈልጋለሁ አባዬ ዛሬማ ሳልነግር አላድርም አባዬ ናታና ዳጣ አንተ የለም ብሎ ሲሳሳሙ ነበር ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልልኝ እንደምን አላችሁ እንደምን ቆያችሁልኝ እነሆ ዛሬ እንግዲህ በክፍል 145 ተመልሼ ከች ብዬላችኋለሁኝ ታዲያ አብራችሁ ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ ሼር ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁኝ ማለት ነው እንግዲህ እኔ በነገራችን ላይ ዳጣ እንደዚህ በፍቅር ወድቃ ማየቴ በጣም ደስ ብሎኛል አንዳንዴ ፍቅር የማይገባቸው የሚመስለን ሰዎች ፍቅር ውስጥ ሲገቡ ደግሞ በጣም ካቅም በላይ ንጹህ ፍቅር ይኖራቸዋልና እንደዛ ከጎዳና የተነሳችበትን ህይወት ስናስበው የምታደርጋቸው አክቲንጎች የወንዳ አክቲንግ የምታደርጋቸው ነገሮች ፍጹም ፍቅር አይዘኝም ብላ የምታስብባቸው ሁነቶች ምናምን ሳይው ዳጣ በፍጹም ፍቅር ውስጥ ገብታ ምናያት አይመስለኝም ነበር ነገር ግን እኔ እንደዚህ ፍቅር ውስጥ ገብታ ሳያት በጣም ደስ ነው ያለኝ እኔ አባቷ ደረጀን ከማግኘቷ በላይ ያኔ እሱም ስታገኝ የተደሰተችው ደስታ ከዛ በላይ ነው የተሰማኝና ፍቅር ሲኖር ሙሉ ሰው ይሆናል እውነት ፍቅር ትልቅ ነገር ነው ደስታን ይፈጥራልና ናታን ደግሞ በተለይ ዳጣን የሚጎዳ ልጅም አይደለም ስናየው በጣም ደስ የሚለው ናታን በጣም የሚጎደው በጣም ቅናት ስላለባት አበየል ጋር ይሄ ልጅ አሁን ህይወት ቢመሰርት አንድ ሳምንት እንኳን ራሱ ትዳራቸው አብሮ እንደማይቆይ እርግጠኛ ነኝ ምክንያቱም አበየል ጋር ያለው ቅናት በጣም መጥፎ ነው ቅናት ደግሞ ትዳርን በቀላሉ ነው የሚበትነውና ምክንያቱም ነገ ይሄ ልጅ አሁን ከአበየል ጋር ላይፍ ጀምሮ ሌላ ሴት ጋር ቆሞ ብታየው ምን ብታየው ትናገረዋለች ምንም ያው ወንዶች ደግሞ እንደምታውቁት ጭቅጭቅ ብዙ ማን ወድምና ጥሎ ሊወጣ ይችላል ወይም ትዳራቸው ሊቋረጥ ይችላል ማለት ነው ስለዚህ እኔ ከዳጣ ጋር ፍቅር መጀመሩ በጣም ተመችቶኛል ነገር ግን አሁን ትልቁ ስጋታቸው ምንድነው ከቤት ትወጣለች የሚል ስጋት ነበረን ሁላችንም ከቤት ከወጣች በርግጥ ያው ናታም እሷን ተከትሎ ይወጣል ምናልባት ትምህርቱ ላይ ነው ችግር ሊፈጠር የሚችለው እንጂ አይለያዩም ብያስባለሁ አሁን እንግዲህ የአበየል እናት ይሄን ጭቅጭቅ ለመገላገል ስትል ዳጣ ምንም ጥፋት እንደሌለባት ብታውቅም እንኳን ልጇ ራሴን አጠፋለሁ ስላለቻትና ስላስጨነቀቻት ዳጣ እንድትወጣ ጥረት እያደረገች ነው ማለት ነውና ስለዚህ ዳጣ እንድትወጣ ጥረት እያደረገች ነው እና ግን ምንድነው አሁን አባትየው ይሄንን ነገር እንትን ሲላት ዳጣ እንድትወጣ የፈለኩትኝ እኮ ዳጣ ጥፋተኛ ስለሆነች አይደለም ግን ከልጃችን የሚበልጥ ነገር ስለሌለ ነው ራሷን ልታጠፋ ስለማልፈልግ ነው እያለች ነው እንግዲህ ደረጀም ቤት ተከራይተንልሽ ትወጫለሽ ብሏት ነበረ እሷም ደግሞ የተናገረችው ነገር ሞራሉን የሚነካ ነገር ሆነችበት እኔ እዚህ ቤት የመጣሁትኝ ሀብት ኑረት ፈልጌ አይደለም ንጹህ የአባትነቴን ፍቅር ፈልጌ ነው የመጣሁት የሚለው ነገር ስትናገረው አቶ ደረጀም በጣም ተጨናንቆ እንግዲህ በቃ አትወጭም እዚህ ቤት አትወጭም ማለት ሁኔታ ሄዷል ነገር ግን ደግሞ ወደ ቤት ሲመለስ ያው ሚስቱን ስለሚያከብራት እሷንም ላለመግፋት ሲል ቤት ለደላላ ነግሬ እያስፈለኩ ነው ብሏታል ነገር ግን እሱ ደግሞ ዳጣን ቤት አትወጭም እዚህ ነው የምትኖሪ የሚል ተስፋ ሰጧታል ማለት ነው ግን እውነት ለመናገር እንደዚህ ሁሉ ጊዜ እንደዚህ እየተጨቃጨቁ እስከመቼ ነው የሚኖሩት የሚለው ነገር ያሳስበኛል እናንተም እንደምታስቡት ኦዲየንሶቹ ምንድነው ወይ አባትነቷ ልጅ ናት ብሎ ተናግሮ አብራ መቀጠል መቻል አለባት አበየልም እህቷ መሆኗን አምና መቀመጥ መቻል አለባት ወይስ አሁንም የሚስጥሩ ተደብቆ ነው መቀጠል መቻል ያለበት ይቀጥል ከተባለ እስከመቼ ነው መቀጠል ያለበት መቼ ላይ ነው ለዳጣ መነገር መቻል ያለበት ዳጣስ የሰላም ልጅ መሆኗን መቼ ነው የምትናገረው አሁን ሰላም አይታችሁ ከሆነ እንግዲህ ቀስ በቀስ እያዋጣቻት ነው ምክንያቱም እዚህ ቤት እስካለች ድረስ ሚስጥሩን አወጣጥቼ ይደርስበታል የሚል ሐሳብ ቢኖራትም አሁን ግን ዳጣን ከዚህ ቤት እንድትወጣ በሚደረግባት ትግል ዳጣ ከኔ ከራቀች ሚስጥሩን ሳላውቅ ቀራለሁ የሚል ሐሳብ ዟታል ሰላምን ማለት ነው ስለዚህ
መናገር መቻል አለብሽ፣ ከዚህ ቤት ከመውጣትሽ በፊት ልትነግሪኝ ይገባል እያለቻት ነው ማለት ነው። ስለዚህ የዳጣ ጉዳይ የሰላም ልጅነቷን መረጋገጥ መቻል አለበት። አቶ ደረጀም ልጅነቷን ተናግረህ የመጣውን ሁሉ መቀበል አለብህ ብዬ አምናለሁ። ምክንያቱም እስካሁን ድረስ እንደዚህ ሚስጥር ጠብቀህ እየተጨነቅ መኖር አለብህ ብዬ አላስብም። አንደኛም በምንም ተአምር እቺ አቤጌል ሰላም ልትሰጥ አልቻለችም። አቶ ደረጀ በሰላም መኖር ይፈልጋል። ነገር ግን ደግሞ አቤጌል የምታመጣቸው ሐሳቦች ዳጣን አባቷ ላይ ጥያቄ ወጥራ እንድትዘው በተደጋጋሚ ታስጨንቀዋለች ማለት ነውና አቤጌል አርፋ እስካልተቀመጠች ድረስ አቶ ደረጀ ከመጨነቅ ሊወጣ አይችልም ማለት ነው። ሌላው እኔ የአቶ ደረጀና የእናትየዋ መከባበር ምን ያክል ደስ እንደሚል ነገራችን ላይ መከባበር እንደዚህ ሲኖር ወንድ ልጅ ከፍቅር ይልቅ ክብርን ይወዳል። እውነት ለመናገር በጣም ነው የምታከብረው፣ በጣም ነው የሚያከብራት። በብስጭት የሆነ ነገር አይናገራትም፣ በብስጭት የሆነ ነገር አትናገረውም። እሷ ያለችው የሆነ ነገር ስትለው ይሁን እሺ ግን እንደዚህ ባይሆንስ ይላታል። እሷ ያለችውን ተስማምተው እንደዚህ ብናደርግስ ነው የሚላትና እሷም ቀድማ ነገሮችን ትረዳዋለች። ልጆቹ ቅሬታ እንኳን ሲኖራቸው መጥተው ቶሎ እሱ ላይ ጥያቄ እንዳያቀርቡ ትግል ታደርጋለች። በአይኗ ቅንድብ ልጆቿን ታዘዛቸዋለች። በጣም ነው ደስ የሚለው እውነት ለመናገር እኔ እንደዛ አይነት ቤተሰብ አንዳንዴ ደስ ይላል። ተረሽ ውጭ እዚህ ከተባለ ብሪክ ተነስታ ወደ ጓዳዋ የምትገባ ልጅ አሁን ላይ አለ ብንል የለም። አፍጦ አባቱን የሚገጥም ትውልድ ባለበት ልክ እንደዚህ በአይን ቅንድብ የሚታዘዙ ልጆችን ማሳደግ መቻል በጣም ትልቅነት ነው ማለት ነው። ባሏን በቃ ልጆቿ ሰላሙን እንዳይነሱት የምታደርግለት እንክብካቤ ምናምን ስታዩት በጣም ደስ ይላል። ግን እኔ ይሄ ቤተሰብ ባልሆነ ምክንያት ደግሞ እንዲበጣበጥ ነገር አንፈልግም። ነገር ግን እስከ መቼ ነው ይሄ ነገር ተደብቆ የሚቀጥለው? የዳጣ ልጅነቷ ይፋ የሚወጣው መቼ ነው? መቼ ነው ዳጣ ተረጋግታ በሰላም የምትኖረው የሚለው ነገር ያሳስበኛል። በእርግጥ እንግዲህ ከአማን ጋር ተያይዘው የመውጣት እድላቸው በጣም ሰፊ ነው ሁኔታ ነው ይታያል። እንግዲህ ወጥተን አብረን እንኖራለን እንጋባለንም እያላት ነው። በጣም ደስ ነው የሚለን እንግዲህ እነሱ ሁለቱ ተጣምረው ተጋብተው ማየት ፍላጎታችን ነው ማለት ነው። እንግዲህ ሌላው ሰላምን አቤጌል ጠምዳ ነው ያዘቻት። ለምን ፍቅር ውስጥ እንዲገባ ያደረገችው አንቺ ነሽ። ፍቅር ውስጥ እንዲገባ ያደረግሽው አንቺ ነሽ፣ እየጎተጎሽ አንቺ ነሽ። ስለዚህ አንቺ ከዚህ ቤት ካልጠፋሽ በስተቀር እኔ ሰላሜን ከማጣት ወደ ኋላ አልልም ብላለች አቤጌል ማለት ነው። ብቻ በጣም ጥሩ ደስ የሚል ነገሮችን እያየን ነው። እንግዲህ እስኪ ይበል ነው የሚያሰኘው። እናንተ ብትሆኑ እንግዲህ ይሄ ታሪክ ለእናንተ ቢሆን ምን ታደርጋላችሁ ጋይስ? ምንድን ነው የምታደርጉት? እስኪ እናንተ እንደራሳችሁን በዳጣ ቦታ አስቀምጡትና አባታችሁ ቤት እየኖራችሁ ከእህት ከወንድሞቻችሁ ጋር እንዲህ በመቀናናት ጨጓራችሁ ቅጥል እስከሚል ድረስ አብራችሁ በሰላም ትቀመጣላችሁ ወይስ ነገሩን ተናግራችሁ እዛው እርፍ ትላላችሁ? የቱን ነው የምትመርጡ? አንድ ቀን ስሜት አይሰው መናገር አይቀር እህቴ ወይም ወንድሜ እንደዛ ቀንታብኝ ውስጥ ከተናገረችኝ መናገሬን አያስችለኝም። እንደዚህ ሚስጥር እንዴ ዳጣ እኮ በነገራችን ላይ በጣም የትንሽ ትልቅ ነች እንዴ በጣም ትልቅ ሚስጥር ነው ተሸክማ የተቀመጠችው። እንግዲህ የአባቷን እንትን ሸፍና የሆነ ነገር ብናገርስ ልጁ ነብይ ብናገርስ በጣም ከባድ ነው። ነገር ግን አሁን ዳጣ በነገራችን ላይ አወዛጋቢ ነገር ዛመጣለች ሰሞኑን ማለት ነው። እንግዲህ ፎቶ ይዛ ተቀምጣ ስለነበረ ምንድነው ያዝሽ ፎቶ ሲላት የደረጀን ፎቶ ነው እዛ የተቀመጠችው። እንግዲህ አባቴ ይሄ ነው ያለችው ነው ለናታን። ናታንም እንግዲህ መወዛገብ ተፈጥሮበታል ውስጡ ላይ ማለት ነው። ምክንያቱም ደረጀን ይዛ አባቴ ነው ስትለው እሱ እያሰበ ያለው ያው መቼም እንደ አባቷ ስለምትወደው ስለምታየው ነው ብሎ ነው እያሰበ ያለ። እሷ ግን በአንድም በሌላም መንገድ አባቴ ደረጀ ነው እወቀው እዚህ በኋላ እያለችው ነው ማለት ነው። ቀጣይ ምን ሊፈጠር እንደሚችል ሳስበው ግራ እየገባኝ ነው። እንግዲህ ካሁኑ ጋይስ እነሱም ተሳሳሙ። ናታንና ዳጣ ሲሳሳሙ አይቻቸዋለሁ፣ ደርሼባቸዋለሁ፣ ስልኬንም ፎርማት አድርገዋል እያለች እንግዲህ ክሷን ቀጥላለች። ነገር ግን ይሄ ክሷ ተቀባይነት አላገኘም። እያየ እንዳላየ ማለፍ ነው የፈለገው። እኔ በዋናነት እናትየዋን እዚህ ጋር ሳላደንቅ ማላልፈው ሲሳሳሙም አላየሁም፣ ስልኳን ሲፎረምቱም አላየሁም።
ስለዚህ ያላየሁትን ነገር አየሁ ብዬ አልመሰክርም እያለች ነው። እንደዚህ አይነት እናት ናቸው በነገራችን ላይ የሚያስፈልጉን፣ ለሀቅ የሚቆሙ ልጄ ነው ብለው በቃ ለልጅ ቅድሚያ የማይሰጡ እኩል የጎረቤትን ልጅም ሳይቀር ካጠፋ እኩል ቆንጥጠው የሚያሳድጉ እናቶች አስፈላጊ ናቸው ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ ፕሮግራም ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘው። ሰላም። ቻናሌን ሰብስክራይብ ማድረጋችሁን እንዳይረሳ ለማለት እወዳለሁ። ባይ ባይ።